በዚህ ቪዲዮ ላይ የማስታወስ አቅማችሁን በሁለት እጥፍ የምታሳድጉበትን 3 ቀላል መንገዶችን እንመለከታለን። እኛ በሚገባ መንገድ ቀለል ባለ ቋንቋ ለመግለጽ የምንሞክርበት መንገድ ነው። ኒሞኒክስ ይባላል። ሁለተኛው መንገድ እንመለከት። እዚህ ጋር አሁን ምንድነው የምናደርገው መሰላችሁ? እዚህ ጋር አሁን ለምሳሌ የከፈትኩት ስላይድ አለ። እዚህ ጋር አክቹሊ ነጥብ ነው። የህክምና ተማሪ ካላችሁ ታውቁታላችሁ። ከዚህ ጋር ለምሳሌ ኤምአር፣ ቲአር፣ ኤአር፣ ኤኤስ፣ ኤምኤስ የሚባሉ መርመር ካራክተራይዝ የምናደርጋቸው ነገሮች አሉ። እነዚህ መርመሮች ካራክተራይዝ ለማድረግ ነገሮችን ቶሎ ሪመምበር ለማድረግ እና ሪኮል ለማድረግ የምጠቀመው ኒሞኒክስ ላሳያችሁ። ለምሳሌ ማለት ነው ኒሞኒክስ ስጠቀም ምን እላለሁ መሰላችሁ? ኤምአር ነው። ኤምአር ሳውንድስ ላይክ ኤምአር ምራ ላይክ አላ መምራት ጋር ሪሌት ያደርጋል ብዬ አስባለሁ። ጀስት የኔ የመጣልኝ ነገር ነው። መምራት ጋር ሪሌት ያደርጋል። ምን አደርጋለሁ? ይሄ ነገር ኤምአር ማለት መምራት ነው ብዬ አሰብኩ። የሆነ ነገር ለመምራት ምንድን ነው የምናስበው? ስለ መምራት ስናስብ የሆነ ሰልፍ ነገር እናስባለን። እዚህ ጋር ቅድም የረሳሁት ነገር ምን መሰላችሁ? this is a pansystolik መርመር ነው። pansystolik መርመር ይባላል። ስለዚህ it's a kind of መርመር which is heard all the systole ማለት ነው። ይህን ነገር አሰቡት። እዚህ ጋር ምን እላለሁ መሰላችሁ? መምራት። አንድ ሰው ለመምራት ምን ማድረግ አለበት? ስለ መምራት ስናስብ ሰልፍ አስባለሁ ይሆናል። መሰለፍ ምናምን የሚባል ነገር አለ። መምራት ሰልፍ ነው። እሱን ነው ማስበው። እዚህ ጋር ምን አሰብኩ? የሆነ ስዕል ስላሉ ስዕል አልችልም ጭራሽ ጋይስ ትረስት ሚ። ስለዚህ ስዕል አልችልም እንዳትሉኝ ማለት ነው። ስለዚህ እዚህ ጋር የሆነ ሰው እየመራ ነው። እቺ መምራት ነው። ስለዚህ ለልማታችን እንሞታለን አልኩኝ ዝም ብዬ ማለት ነው። ለልማታችን እንሞታለን። አሁን ይኸው ሰልፍ ላይ ነን ብላችሁ ሰውት ስዕል አልችልም ክሊርሊ እንደምታዩት። አሁን እዚህ ጋር ራንደምሊ ነው የመጣልኝ። አሁን እዚህ ጋር ለልማታችን እንሞታለን ሰልፍ ነው። ሰልፍ ነው እያደረግነው ያለው። ምን ሰልፈው ኦብቪየስሊ የሆነ ሰው እንዲሰማን ነው፣ የሆነ መንግስት እንዲሰማን እንፈልጋለን። አትሊስት አይደል? ሰልፍ ላይ ደግሞ አንድ ሰው ብቻ ነው መቼም አንዱ ለሰው ይኖራል። ስለዚህ አንድ ሰው እንጨምርበት ከዚህ ጋርና ከዚህ ጋር የሆነ ሰው አለ እዚህ ጋር። ከዛ የሆነ ነገር እየወረወረ ነው በእጁ ማለት ነው። በእጁ የሚወረውረው ለገቨርመንቱ ነው። ገቨርመንት አይደል ሊሰማ የሚፈልገው ትልቅ ሰው ነው። ገቨርመንቱን ትልቅ አድርገን እንሰው። እዚህ ጋር ሰይዱ አዛሊዮን ነው። ኦኬ ኤኒዌይስ ይገባችኋል ብዬ አስባለሁ። ጀስት ፎር ዘ አይዲያ ኦፍ ኢት እዚህ ጋር የሆነ ትልቅ ሰው ነው ብላችሁ ሰውት። በጣም ትልቅ ነው ይሄ ገቨርመንታችን ነው። ኢትስ ሞር ኦፍ ላይክ ትልቅ ይሄን ነገር የምንወረውረው ማለት ነው ወደ ገቨርመንቱ ነው። እና አፓረንትሊ የምንወረውረው ቀጥታ ወደ አግዚላው ነው። ዝም ብለን ነው የምንወረውረው ማለት ነው። እዚህ ጋር ራዲሹ ባይ ዘ ዌይ አፔክስ ነው ያልኩት። አም ሶሪ አግዚላ ለማለት ፈልጌ ነው። አም ሶሪ ፎር ዛት። ወደ አግዚላው ነው። እዚች ጋር አንድ ኒሞኒክስ ፈጠርን ማለት ነው። እዚች ጋር ወደ አግዚላው ወይም ደግሞ ወደ አግዚላ ማለት ላይክ ዲስ ፓርት ማለት ነው። ወደ እሱ ነው ራዲየት የሚያደርግ ማለት ነው።